ሳውዲ ኑሮ እንደ ኢትዮጵያ ሆኖባቸዋል መሰል ማለት ነው። ሀገር ብዙም አያመጡም እንደ በፊቱ አይደለም። ኑሮ በየሀገሩ መሰለኝ ቤተሰብዬ እና እዚህ ጋር ሽንኩርቴና በታስናገር ትንሽ ነው ስሬ የተጠቀምኩት። እንግዲህ ስሬ የተባልኩት መሰራት ነው ማለት ነው። እና የምወዱት ቪዲዮዬን እያያችሁ አበረታቱን። እርስ በርሳችን ሼር ሰብስክራይብ እያደረጋችሁ አበረታቱን። በስድስት ያለን ሁላችንም በስደት ወጣን የራስ እንጀራ ስታን እዚህ ጋር ሽንኩርት የበሰለች እንደነገርኳችሁ ትንሽ ነው ስለተባልኩት። እዚህ ጋር ዶሮ በተለይ ስደት ያለን ሰዎች ስለምንሰራ እዚህ ጋር ማለት ነው ቀረፋ። ይሄ ደግሞ ምንድነው ስሙ ጠፋኝና ሌሞን አስወድ ከልባለን ማለት ነው። እንደዚህ ደምራለታለን። እንደነገርኳችሁ ነጭ ነው የሚሰራው ቀይ አይደለም። አላበዛም ስሰራ በነገራችን ላይ ምን አድርጌያለሁ በአራት ነው ማለት ነው። እችን ትጠበስ አብራ ቪዲዮ በነገራችን ላይ ያገኘነው ስለሆነ የምንቀርጸው ቪዲዮ ሳንለቅ እርስ በርሳችን እንበረታታ። ምንድን ነው የማደርገው? ውሃ ያለከልካለሁ እገጥማለሁ ዶሮ እስከምትበስል ማለት ነው። እዚህ ጋር ሩዜን አጣጥቤያለሁ። ዶሮ ስትበስል እንድትከልሰው ማለት ነው። እዚህ ውሃውን አደርጋለሁ። ገጠር አረቦች ገጠር ነው የምሰራው ይወዳሉ እና ማለት ነው። እንዲህ አድርጌ ከልሻለሁ። ዶሮዋ ትበስላለች። ከዛ ሩዜን እከልሳለሁ ማለት ነው። ነገራችን ላይ ሳውዲ እንደ በፊቱ አይደለም ሀባይቢ። አሁን ላይ አይታችሁ ከሆነ ማለት ነው ስራ የለም። በዛ ላይ ደግሞ ስራ ሲሄዱ አረቦቹ እንደ በፊት አይደሉም። አግራጥ ማለት ነው
ብዙም አያመጡም። እንደው ከስንት አንዳንድ ቤት ከሆነ በስተቀር እንጂ ሁሉም ከባድ ሆኗል። ፋሚሊ አሁን ላይ ማለት ነው። እና አላህ ያሰብነውን ነገር አሳክቶልን በሰላም ለሀገራችን ያብቃን። ቪዲዮ እያያችሁ አበረታቱ። ቤተሰቦችን እወዳችኋለሁ። ደህና ሁኑ። የዛሬው እራት ይህን ይመስላል። የእነ መዳም እራት